ሰው የጸሎት ሰው ነው ብሎ አውቆላችሁ እግዚአብሔር ግን የማያውቃችሁ ሰዎች ተመለሱ። እግዚአብሔር በጸሎት ሕይወት የማያውቃችሁ አንተ የጸሎት ሰው ነው ያልከው እንዴት አይነት የጸሎት ሰው ናት ያልካት እግዚአብሔር ግን አላውቃትም እቺን ሴት ይህን ሰው አላውቀው። ያ ምንድነው? ግብዝነት። ግብዝነት ይጸልያሉ ለማለት ትልልቅ የጸሎት መጽሐፍ ይዘን በማዳበሪያ ይዘው የሚሄዱ ሰዎች አውቃለሁ ነው። እዛ ቤት የጸሎት መጽሐፍ በማዳበሪያ ሞልቶ ይዞ ሄዶ ከጠዋቱ 12 ሰዓት እስከ ቀኑ 7 ሰዓት ዋርካ ተደግፎ ቢደግም ከዛ ጸልዮ ሲጨርስ በማዳበሪያ ሞልቶ ወደ ቤት የሚመለስ። እኛስ ግብዝ አትሁን። ምንድነው የምትፈልገው? ምንድነው የምትፈልገው? በቀጥታ በአጭሩ ንገረው። እግዚአብሔር ፊት ቋንቋ አታወፍር። ሃሌሉያ አባባት አመሰግናለሁ። እግዚአብሔር ፊት አይደል እንደሱ አትበል። ከሰዎች ጋር ስትሆን ጥሩ ነው። ይሄ የጴንጤ ስለሆነ ደስ ይላል። ጥሩ እንደዛ ግን እዛ እንደዛ አይደለም። ከሱ ጋር አባቴ ያመሰግናል። ረቦኛል አብላኝ። አሜን። ዞር ስትል እንደ ኤልያስ በመሶብ እንጀራ በጽዋ ውሃ። በቃ አጭር ነው ሰማይ የሚፈልገው። አሁን መንግስት መስሪያ ቤት ስራ ለመቀጠር ሄዶ አንዳንዱ ሰው በጣም የሚያሰቀኝ ውዱን ጊዜም ይበላል። ኢንተርቪው ሲደረግ የተጠየቀውን ትቶ ማይጠየቀው ማመልከቻ ሲጻፍ አንድ አይነት የማመልከቻ ፎርም ነበር ድሮ። እንዲህ ሰባራ ወንበር ላይ የተቀመጡ ጸሐፊዎች አሉ። ምንድነው የምትፈልገው ለእንትን? እሺ ግማሹ ኦልሬዲ አለ። ሁሉም ሰው ከዛ ነው የሚወስድ። ደብዳቤ ድሮ ጽፋችሁ አታውቁ? እንደ ሰማይ ርቀት፣ እንደ ባህር ጥልቀት፣ እንደ ምናምን ሁላችንም እሷን ሸምድደን የሆነ የፍቅር ደብዳቤ ስንጽፍ እሷን ከዛ ልብ ከዛ በጦር የተወጋ ምናምን አድርገህ ትልካለህ ማለት ነው። ሰኔ ምናምን አካባቢ ሰኔ 30 ከመድረሱ በፊት ማለት እንደሱ ታረጋለህ ማለት ነው። እና ይህ የተሸመደደና የተጠና ጸሎት በአፍ ፊት አይቀርም። ስለዚህ ለእግዚአብሔር ስትነግረው የምትፈልገውን ነገር ንገረው። ይኸው ከሰዎች ጋር ስትጸልይ እንጂ ወይ ደግሞ የውጊያ ጸሎት የሚባል አለ። የምልጃ ጸሎት አለ ታውቃላችሁ። የምስጋና አለ፣ የውጊያ አለ። ለእግዚአብሔር ስትጸልይ እንዲህ ተብሎ እንደተጻፈ አትለው። ለእግዚአብሔር መጽሐፍ ትጠቅሳለህ። ለጠቢብ እንኳን አይጠቀስም። እሺ ንጉሥ ፊት ሄደህ አፍህን አታውለበልብ። ስንት አማካሪዎች ያሉትን በስንት መንገድ አልፎ የመጣውን ሰው ያንተ አንድ የሰፈር ተረት ልነግረው ነው እንዴ? ለእግዚአብሔር ጥቅስ አይጠቀስም። ጥቅስ የምትጠቅሰው በጉባኤ ስትጸልይ ወንድሞች ለማነሳሳት እህቶች ለማነሳሳት ምናምን ነው የሚሆነው። እና ግብዝ አለመሆን የምትፈልጉት ጫማ ከሆነ ጌታ ሆይ ሰማይን በከዋክብት ምድርን በአረንጓዴ ሳር የሸፈንካቸው ኤሊን ድንጋይ ያለበስካት ምና አይባልም። ለእግዚአብሔር ኤሊን ድንጋይ ሲያለብስ አንተን አማክሮ ነው ራሱ የሰራውን ተነግረዋል አይባልም። ስለዚህ ለእግዚአብሔር በምስጋና ጸሎታችሁን አስታውቁ፣ አትጨነቁ በአንዳች ነገር። ስሙ ይባረክ። እና ጸሎት አስተምረን አሉት። ጌታ ኢየሱስም እንዲህ እያላችሁ ጸልዩ አላችሁ። ትንሽ ቀረላችሁ የሆነ ነገር ተረፈላችሁ። ስሙ ይባረክ። እንግዲህ ከተረፈላችሁ ከዚህ በኋላ አሁን የመጀመሪያ ንስሐ የሚባል ነገር እናደርጋለን። ንስሐ ምንድነው? ያለፈውን ምዕራፍ ትዘጋና እንደገና በአዲስ ኃይል እንድትነሳና የጋለው መሰዊያህን እንድታግለው እንደ ትላንትናው የጸሎት ሰው እንድትሆን ከእግዚአብሔር ጋር ውለ እንድታደር ከእግዚአብሔር ጋር እንድትቆይ ባዶነት፣ ፍርሃት፣ ጭንቀት ከህይወት እንዲወገድ። እነዚህ ሁሉ ያለ መጸለይ ጦሶች ናቸው። ጣጣ ስለሆኑ እጸልያለሁ ትላለህ። እጸልያለሁ ከአባት ጋር ነው ኮሚኒኬት የምታደርገው። ከአባት ጋር ነው የምትገናኘው። የአባትህን እጅ ነው ይዘህ የምትራመደው። በሁሉ እያመሰገንክ ትጸልያለህ።